ሄሎ ኔማር ወይ ውዴ ዛሬ ፍሬንዶች ጋር ስለማመሽ ራት ቢናተኝ እሺ አጠብቂኝ አብረን እንበላለን ብዬ ነበርኩ በቃ ራስን ጠብቅ ገና 12 ሰዓት እኮ ነው ወይ ለምን መክሰስ በልታ አትሄድም የኔ ውድ አቀራርበሽልኝ የተኛሽው እዛው እኮ በልቻለሁ ውዴ ውዴ የኔው ነሽ ስሜቴ ባይን የሚገባሽ ውዴ ውዴ የኔው ነሽ ውዴ ወዬ ጓደኞቼ ጋር ስለማመሽ እንዳትጠብቀኝ ተኛሽ ጠዋት እኮ ስወጣ ነግሬህ ነበር ውዴ አልሰማኸኝም እንዴ የኔ እናት ጠዋት ተናገርሽ አሁን ትርጉም የለውም አሁኑኑ ወደ ቤትሽ ነኝ ቆይ አንተ ስታመሽ እኔ ምን ብዬሽ አውቃለሁ እኔ እኮ ወንድ ነኝ እና ሴት ልጅ መዝናናት አያምራትም እንደውም አልመጣም እሺ ጠዋት ስትመጪ ግን አባትሽን በዘው ይዘሻቸው መምጣት እንዳትረሽ ለምን ይዘውሽ ወደ ቤታቸው እንዲሄዱ ነዋ ይህች ነገር ከጥንት ጀምሮ የመጣች ባህላችን ትመስለኛለች ለምሳሌ የድሮ አባቶች ከሌላ ወልደው ሳይቀር ልጅ ቢያመጡ እናቶቻችን ተቀብለው እንደ ልጃቸው ቆጥረው ያሳድጋሉ እናቶቻችን ከሌላ ወልደው ቢያመጡስ አባት ሆዬ መንደር አቃጥሉ ህዝብ ሊጨርስ ይችላል የወንድ ልጅ ራስነት የሚስት ዘውድነት እስከምን ድረስ ነው ፎሎው እና ሼር ያረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን